ሰላም ወደ ቻናላችን እንኳን ደህና መጡ። ዛሬ ስለ አእምሮ ጤና እንነጋገራለን። ብዙ ሰዎች ለአካላቸው ጤና ትኩረት ይሰጣሉ፣ ነገር ግን የአእምሮ ጤናም እንደዚያው በጣም አስፈላጊ ነው። የአእምሮ ጤና ጥሩ ሲሆን በስራ፣ በትምህርት፣ በቤተሰብና በህይወታችን ሁሉ የተሻለ ውጤት እናገኛለን። በዚህ ቪዲዮ ውስጥ የአእምሮ ጤናችሁን ለማሻሻል የሚረዱ 5 ቀላልና በየቀኑ ልትተገብሯቸው የሚችሉ መንገዶችን እንመለከታለን። አንደኛ፣ በቂ እንቅልፍ መተኛት። እንቅልፍ ለአእምሮ እንደ ቻርጅ ነው። በቂ እንቅልፍ ካላገኛችሁ ትኩረታችሁ ይቀንሳል፣ ስሜታችሁ ይቀያየራል እና ውሳኔ መስጠትን ይከብዳችኋል። በየሌሊቱ ከ7 እስከ 9 ሰዓት መተኛት ይመከራል። ከመተኛታችሁ በፊት ስልክን ለ30 ደቂቃ መተውም ጥሩ ልምድ ነው። ሁለተኛ፣ የአካል እንቅስቃሴ ማድረግ። ስፖርት የአካል ጤናን ብቻ አያሻሽልም፣ ለአእምሮም ትልቅ ጥቅም አለው። በየቀኑ ከ20 እስከ 30 ደቂቃ መራመድ፣ መሮጥ ወይም ቀላል የአካል እንቅስቃሴ ማድረግ ውጥረትን ይቀንሳል እና ስሜትን ያሻሽላል። ሶስተኛ፣ ጤናማ ምግብ መመገብ። የምንበላው ምግብ በአእምሯችን ላይ ተጽዕኖ አለው። ፍራፍሬ፣ አትክልት፣ ሙሉ እህልና ፕሮቲን ያላቸው ምግቦች የአእምሮ ስራ ይደግፋሉ። በቂ ውሃ መጠጣትም እንዲሁ አስፈላጊ ነው። አራተኛ፣ ውጥረትን መቆጣጠር። ውጥረት የህይወት አካል ነው፣ ግን እንዴት እንደምንቆጣጠረው ወሳኝ ነው። ለ5 ደቂቃ በጥልቅ መተንፈስ፣ ማሰላሰል ወይም ጸጥ ብሎ መቀመጥ አእምሮን ያረጋጋል። አምስተኛ፣ ከሰዎች ጋር ይገናኙ። ሰው ማህበራዊ ፍጡር ነው። ከቤተሰብ፣ ከጓደኞች ወይም ከሚያበረታቱ ሰዎች ጋር ጊዜ ማሳለፍ ውጥረትን ለመቀነስና መንፈስን ለማጠናከር ይረዳል። እነዚህ 5 ቀላል ልማዶች በየቀኑ በትንሹም ቢሆን ሲተገበሩ ለአእምሮ ጤናችሁ ጥልቅ ለውጥ ሊያመጡ ይችላሉ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ያድርጉ። ለተጨማሪም ጠቃሚ ቪዲዮዎች ቻናሉን ሰብስክራይብ ያድርጉ። እስከምንገናኝ ድረስ ጤናማና ደስተኛ ይሁኑ። አመሰግናለሁ።